አይ ሰላምና ጸጋ ይብዛላችሁ ሁሉ ሰላም ነው። እግዚአብሔር አምላክ የተባረከ ይሁን። ያው ላልተወሰነ ጊዜ ባለፈው በየሳምንቱ አንዳንድ ቪዲዮዎችን ይሰራና ላይቭ በቲክቶክ ይገባ ነበርና ባለፈው ሳምንት በአንዳንድ ምክንያት አልገባውም። ዛሬ ግን አንድ መልእክት ይዤ መጥቻለሁ። ይህንን መልእክት ለሁሉም ሼር አድርጉ። በሀገር ውስጥም በውጭም ለየትኛውም ወንጌል አማኝ ለሆነው ወይም ለክርስቲያን ሁሉ ነው የሚመለከተው ይህ መልእክት። ይህ መልእክትን መነሻ የማደርገው ሮሜ ምዕራፍ 13 ቁጥር 11 ላይ ነው። ሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ዘመኑ አሁን እንደደረሰ እወቁ፣ ካመንበት ጊዜ ይልቅ መዳናችን ቀን ዛሬ ወደኛ ቀርቧል ይላል። ስለዚህ ጊዜው ቀርቧል ወገኖች፣ ወይ የምንነቃ ዘመን ነው። እንድንነቃ እፈልጋለሁ። ምክንያቱም በቅርብም በሩቅም ክርስቲያንና ቤተክርስቲያንን ለመጨፍጨፍ በየአቅጣጫው ዘመቻ እንደተከፈተ ታውቃላችሁ። በአገር ውስጥም በውጭም በተለይ እንግዲህ ባለፈው አርሲ ላይ የተደረገ ትልቅ ትምህርት ይሆነናል። በተለይ አሁን ትኩረት የተደረገባቸው አካባቢ እኔም በስውር መረጃ የደረሰልኝ አካባቢ አለ። ምናልባት በደቡብ አካባቢ አላባ፣ ስልጤ፣ በዚህ በሲዳማ ክልል ደግሞ ሀቤላ፣ ሞሮቾ፣ ለኮ አካባቢ፣ በኦሮሚያ ደግሞ ምዕራብ አርሲ ዞን ሻሸመኔ፣ ኮፈሌ፣ ዶዶላ፣ አዳባ እና አሳሳን ጨምሮ ባሌ ሮቤ፣ አሳላ፣ በቆጂ እዚህ አካባቢ በጣም ከፍተኛ ዘመቻ ለመክፈት ተዘጋጅቷል። አሁንም ያው የተዘጋጀ ማን አካል ነው ብሎ ለመናገር የተሰወረ አይደለም፣ የተገለጠ ነውና ክርስቲያኖች ባላችሁበት ንቁ፣ እርስ በርስ አትብላሉ። ምናልባት የኛ አለመያያዝን ተከትሎ ብዙ ነገር ሊከሰት ስለሚችል ባካችሁ ክርስቲያኖች ተያያዙ፣ አንድ እንሆን። አንድ ካልሆነን ይህንን ነገር መቋቋም በጣም 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 እንትን ነውና ምናልባት በቁጥር እንደበዛን ይታወቃል። ጠዋት ከሌላው ባጋሯቸው ይታወቃልና ሰምታ የደረሳችሁ በቲክቶክ ላይ አሁን እጅግ የምንበረታበት እርስ በርስ በስም እና በስልጣን በሹክቻ የምንባላበት ጊዜ አይደለም። ይሄ የምንነቃበት ጊዜ ነው። ሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ጠቅሼ እንደተናገርኩት ከእንቅልፍ የምናንቀላፋበት እና ወይንም የምንብላላበት ጊዜ አይደለም። ስለዚህ የወንጌል ተቃዋሚያን በየአቅጣጫው የተነሱበት ዘመን ላይ ነው ያለነው። በተለይ ተዘጋጅተናል ብሎ ቃል በቃል መግለጫ አንዳንድ አካባቢ የተሰጠ ነው እና እኛ ዛሬ ላይ ካልተዘጋጀን በጣም አስቸጋሪ ነው ወገኖች። መዘጋጀት ያለብን ጊዜ ላይ ነው ያለነው። መታጠቅ ያለበት ጊዜ ላይ ነው ያለነው። ከአንዱ ጋር የምንብላላበት ጊዜ ሳይሆን የምንባላበት ጊዜ ሳይሆን እጅ ለእጅ የምናያያዝበት ጊዜ ነው። ተረቱ በአፋን ኦሮሞ ነው። ወሊገልቴ ጋሌን አርባ ሄት ሚንስ በአማርኛ ተስማምታ ሀረግ ዞንን ታስራለች። ሰው ካልተስማማ አስቸጋሪ ነውና አንደኛ በጸሎት እንድንበረታ፣ ሁለተኛ በፍቅር እንድንበረታ እላለሁ። ምክንያቱም አላባ አካባቢ በተለይ ያለው ነገር በጣም አዳምጠጋጭ ነው። ኦሬዲ እነሱ ተስማምቷል። ከዚህ በፊት ቤተክርስቲያን ምን እንዴት እያቃጠሉ እንደሆነ ይታወቃል። አሁን ደግሞ ቤተክርስቲያንን አታቃጥሉ፣ ሰዎችን አስወግዱ፣ ቤተክርስቲያንን መስጊድ እናደርጋለን ብለው የተነሱት እንግዲህ በተለያዩ ሶሻል ሚዲያ ላይ እየተላለፈ ነው ያለው። በተለይ አላባ አካባቢና ሻሸመኔ ያላችሁ ወዳጆች፣ ባሌ ሮቤ፣ ግኒር ያላችሁ አካባቢ፣ ጎባ አካባቢ ያላችሁ፣ አሳስ ዶዶላ ያላችሁ አካባቢ ንቁ፣ በርቱ። ጉዳዩን የተነሰሱት እንግዲህ መሀል አካባቢ ያሉ መሪነት ቦታ ያዙ አካላት እንደሆኑ በግልጽ ይታወቃል። አሁን ስማቸውን ለመጥቀስ ብዙ አስፈላጊ ባይሆንም ማለት ነው እና በርቱ፣ ንቁ፣ እርስ በርስ ተያያዙ። የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። አሁንም ሮሜ መጽሐፍ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሳበት ጊዜ አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ሆን ግን ይወስዳል። በቅን ደግሞ በአግባብ እንመላለስ፣ እንያያዝ፣ በፍቅር እንመላለስ እላለሁ። ለብዙዎች ሼር አድርጉ። እግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩ። እኔ ወንድማችሁ ዘሪሻ ነመምሻ ነኝ። ሻሎም ይላለሁ።